ለኔ አለመሳተፍ ተገቢ ነው። በእንደዚህ አይነት ሂደትና በእንደዚህ አይነት ታሪካዊ ኃላፊነትን ለመወጣት ዝግጁ ካልሆንክ መሳተፍ የለብን። አላምንበትም። ሂደቱ ክሬዲብል አይደለም። እውነተኛ ውድድር የለም። ህግ የለም። መደላድሉ የለም። ተቋማቱ የሉም። ጥበቃው የለም። በወታደር ታጅቦ በሚመረጥበት ሂደት ውስጥ በጦርነት ሂደት ውስጥ ኮሮጆ የሚሞላው በታጠቁ ኃይሎችና በሚሊሻዎች በሆነበት ሂደት ውስጥ የዛ ምርጫ ሂደትና ተሳታፊ ሆኖ መገኘት ለኔ በሀገር ላይ የተፈጸመ ክህደት አካል ነው። ስለዚህ ተባብረሃል በጥፋት ውስጥ ሚና አለህ ነው ብዬ ማሰብ እና ግን ድራማው ያስገርመኛል። ልክ አይ ጥረት አድርገዋል ለዲሞክራሲ ሂደት ግንባታ የራሳቸው ሚና ተወጥተዋል ሲባል ስለምሰማ ነው። እኔ ድንቄም ዲሞክራሲ ድንቄም መደላድል ነው ምለው። ኢትዮጵያ ውስጥ በርግጥም ፖለቲካ ሞቷል። በርግጥም የፖለቲካ ተቋማቱ ይሄንን ፍትሃዊ ውድድር ለማድረግ የሚያስችሉ አይደሉም። ባለፉት የለውጥ ሂደቶችም እነዚህን ሪፔር ለማድረግ አልተሞከረም። ተቋማቱን እንዳሉ ነው ኢንሄሪት ያደረገው አብይ አህመድ። የፖለቲካል አርኪቴክቸሩ ዲዛይን የተደረገው የኦፕሬሽን ኢንስትሩመንት ሆኖ እንዲቀጥል፣ የሴኩሪቲ ተቋማቶቹ የደህንነት ተቋማቶቹ የተዋቀሩት የኢትዮጵያን ህዝብ መጨቆኛ ሆነው ህዝብን ማጥቂያና መግደያ ማሽነሪ ሆነው እንዲቀጥሉ የተደረጉ ናቸው። እነዛው ጀነራሎች፣ እነዛው ምርጫ አስፈጻሚዎች፣ እነዛው ፓርቲዎች ናቸው የቀጠሉት። የተቀየረ ነገር በሀገሪቱ ውስጥ የለም። ለኢትዮጵያ ህዝብ የማይነግሩት እውነት እሱን ይመስለኛል። በዛ ሂደት ውስጥ ስለ ምርጫ ማውራታችን የሚገርም ነገር ቢሆንም ግን ደግሞ ከምርጫው በኋላ እንግዲህ ከነውሩ በኋላ ነውሩን ህዝባዊ ቅቡልነት እንዲያገኝ ደግሞ የሚደረገው ጥረት ሌላ አሳፋሪ ሆኖ የቀጠለ ጉዳይ መሆኑን በዚህ አጋጣሚ ላንሳ ብዬ ነው። ወደ ቀጣዩ ጉዳያችን እናልፋለን። ወደ ቀጣዩ ጉዳይ ማልፈው የኢትዮጵያን ኦርቶዶክስ ቤተክርስቲያን እና በአርሲ ያለውን ግድያ በተመለከተ ከትላንት ወዲያ አንድ ሐሳብ አንስቼ ነበር። ያም ሐሳብ ዩቲዩባችን እንዲዘጋ ካደረጉ ምክንያቶች አንደኛው ያነሳነው ነገር የኢትዮጵያን ህዝብ የሚታደግ ክርስቲያኑን የሚታደግ ተቋም የለም ሀገሪቱ ውስጥ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናኖቿን መታደግ የምትችልበት አቅም የላትም። ራሷንም ከጥፋት የምትታደግበት አቅም የላትም። ራሷ ካፕቸርድ የተያዘ ተቋም ነች። ኦኬ የቤተክርስቲያኗ ህልውና በራሱ አንገቷን ባነቁ ሰዎች እጅ ውስጥ የገባበት መዳፍ ውስጥ የገባበት አሳዛኝ ታሪካዊ ሁኔታ ውስጥ ነው ያለው እና አብይ አህመድ በአርሲ ለምን ይገላል? በአርሲ የሚገኙ ክርስቲያኖች ከሌሎች ክርስቲያኖች ስለሚለዩ ነው ወይ የሚገደሉት? ይሄ የአርሲ ግድያ በሌሎች አካባቢዎች ላይ መስፋፋት እድል አለ ወይ? በቀጣይ ወዴት አካባቢዎች ይስፋፋል? በዚህ ግድያ ላይ በቀጥታ ተሳታፊዎች እነማን ናቸው? በዚህ ግድያ የመንግስት ሚና ምንድነው? በዚህ ግድያ ማን ያተርፋል? በዚህ ግድያ ማን ይከስራል? በዚህ ግድያ ዓላማውና የግድያው አስፈጻሚ አካላት ግድያው ከደረሰ በኋላ ለምን ተመሳሳይ ኮንሰርን ሊሰማቸው አልቻለም? ኢትዮጵያውያንን ለምን በኩል ሊያስጨንቃቸው አልቻለም? ለምን የጋራ ጥቃት አልሆነም? ለምን እንዲድበሰበስስ ይደረጋል? የኦሮሚያ ክልላዊ መንግስት ነኝ እያለ የሚጠራው የሽብር ቡድን የሰጠውን መግለጫ ሰምቻለሁ። በመግለጫው ላይ የክልሉ መንግስት በቀጥታ ግድያውን ያገናኘው የምርጫ ሂደቱን ሊያደናቅፉ ከፈለጉ አካላት ጋር አገናኝቶ እነዚህ አካላት ይሄንን ግድያ ስለመፈጸማቸው አንስቷል። በእኔ እምነት ቅጥፈት ነው፣ ሌብነትና ቅጥፈት ነው። ምክንያቱም ከምርጫው ጋር የሚያገናኘው ነገር የለም። ምርጫው ከመካሄዱም በፊት ግድያው አለ፣ በሚካሄድበትም ዕለት ግድያው አለ፣ ከምርጫውም በኋላ ግድያው አለ፣ ነገም ግድያው ይኖራል። እናስቆመዋለን ግድያውን? ማንም ያስቆመው? ነገስ እንዳይሆን ማድረግ እንችላለን? አንችልም። ከዚህ በፊትም ከምርጫው በፊትም የምርጫው ዕለትም ከምርጫው በኋላ ከምርጫው ጋር ኢንፋክት ከምርጫው ጋር የሚገናኝ ጉዳይ አይደለም። የክርስቲያኖች ግድያ
ከምርጫው ጋር የሚገናኝ አይደለም። እንደነዚህ አይነት ሁለት የማይገናኙ ቫሪያብሎችን ኦኬ ስታቲስቲሽያኑ ሁለት የማይገናኙ በምንም መንገድ ሪሌት የማያደርጉ እነዚህ ሁለት ቫሪያብሎች ናቸው። አንደኛው ሌላኛውን አፌክት አያደርገው። ምንም አይነት causal ወይንም correlation relationship በሁለቱ መካከል የምክንያት ቁርኝት ወይንም ሌላ ዝም ብሎም ይሁን በምርጫውና በግድያው መካከል ምንም አይነት የሩቅ ግንኙነትም የለም። ለመንግስት የሚጠቅመው ለአገዛዙ ግን የሚጠቅመው ከምን ጋር ብታገናኘው ነው? ከምርጫው ጋር ብታገናኘው ነው። ከምርጫው ጋር አገናኝተው ለዓለም አቀፉ ማህበረሰብ ምርጫውን ለማደናቀፍ የሄዱ አካላት ክርስቲያኖችን ገደሉ የሚለው ናሬቲቭ ይዘህ መምጣት አለብን። ምክንያቱም እሱ ያዋጣል። ስለዚህ ከዚህ በፊት እዛ ቦታ ላይ የሚገደሉት እሱ ለምርጫው ቅድመ ዝግጅት ሲደረግ የተገደሉ ናቸው። የእነዚህን ምን ለየት ያደርገዋል? በምርጫው ዕለት በመገደላቸው ለየት ያደርገዋል። ዓላማው ምርጫውን ለማስተጓጎል ነው ብለህ ትናገራለህ። በቀጥታ ድል ማን አደረገ? ምርጫው መካሄዱ ድል ሆነና ተመዘገበ። የእነዚህ ሰዎች ሞት ግን ምርጫውን አላደናቀፈም ብሎ መንግስት በዚህ ሞት ላይ አገዛዙ መጥቶ ምን አለ? ምርጫውን በማሸነፍ የእነሱን የግድያ ሴራ አለፍኩት አለ መጥቶ። በክርስቲያኖች ሞት ላይ ማን አሸነፍኩ አለ? መንግስት ወይንም አገዛዙ። መንግስት የሚለውን ቃል መጠቀም አልፈልግም። አይ ቲንክ አይ ሃቭ ቱ ራሴን እንዲረሳው ማድረግ መቻል አለብን። ይሄ ከኢትዮጵያውያን ስነ ልቦና ውስጥ የሚመነጭ ካስተሳሰባችን የሚቀዳ ይመስለኛል። because it controls everything መንግስት እንለዋለን። ገዳያችንን መንግስት እያልን የምንጠራ ህዝቦች ነን በነገራችን። አሁንም ብፁዕ አባታችንንም መግለጫ ሰምቻለሁ። በምን አይነት ህመም ውስጥ እንዳሉ ገነዘባለሁ። አባታችን ሁሌም አውቃለሁ በምን አይነት ህመም ውስጥ እንዳሉ። ባለፉት 8 ዓመት ለሳቸው ፈታኝ ወቅት እንደሆነ አውቃለሁ በእውነት። በጣም በርካታ ፈተና አልፈዋል። ግን አሁንም ለማና ቤት ይባላል ነው አይደለም ሰው የሚለው፣ እሳቸውም ለማና ቤት ይባላል ይላሉ። ምክንያቱም አቤት የሚባልለት አካል የለም ነው። ግን ደግሞ መንግስት በአስቸኳይ ጥፋተኞቹን ለህግ ቢያቀርብ እንላለን። ዞሮ ማለት ዲፕ ዳውን በልባችን ውስጥ ለማና ቤት ይባላል እኮ አለን፣ ጨረስን። የለም እኮ እያልን ነው። አቤትም ይባልለት አካል የለም። ለማና ቤት ይባላል ካልን በኋላ መንግስት በአስቸኳይ ጥፋተኞቹን ለፍርድ እንዲያቀርብ እንላለን። ለማና ቤት እንደሚባል አናውቅም ያልንበት ትልቁ ምክንያት አቤት የምንልለት አካል እንደሚያጠፋን እናውቃለን። በዚህ በአሩሲ ግድያ ውስጥ በአሩሲ ክርስቲያኖች ግድያ ውስጥ በትልቁ የሚያተርፈው አካል አገዛዙ ነው። ምኑን ስናስብ ኢትዮጵያ ውስጥ እያንዳንዱ ግድያ ፖለቲካዊ ምክንያት አለው። ራንደምሊ የሚደረጉ ግድያዎች ብዙ አይደሉም። መጠናቸውና ስኬላቸው የግድያዎቹን አይነት ስትመለከቱ የግድያው ስፋት በራሱ ገዳዩ ለምን ፐርፐዝ ለምን ዓላማ ይገላል የሚለውን ምክንያት ይነግራቸዋል። በአማራ ክልል የታወጀው ጦርነት የበርካታ ኃይሎች ፍላጎት ኮንቨርጅ ያደረገበት ነው። በትግራይ በአማራ በምናምን ላይ የሚደረገው ግድያ በርካታ ዓላማዎችን በአንድ ጊዜ ለማሳካት አቅም የፈጠረላቸው ኃይሎች የሚፈጽሙት ነው ብዬ ከዚህ በፊት ተናግሬያለሁ። አንድ አካል አይደለም የሚገድለው፣ አገዛዙ ብቻ አይደለም፣ ብቻውን አይደለም በዚህ ጦርነት የተሰለፈው። ድጋፍ የሚሰጡት ሲስተማቲካሊ ድጋፍ የሚሰጡት የራሳቸው ፍላጎት ያላቸው አካላት አሉ። ምክንያቱም የሚገደለው ማህበረሰብ እነሱ ቆመንለታል ከሚሉት ዓላማ ፈጽሞ ሳምሃው የተለየ ባህል፣ ሃይማኖት ወይንም እሴት አለው። በዚህ ምክንያት ይሄንን ጥፋት ህጋዊ ሽፋን ሰጥተው የህግ ማስከበርና የእኩልነት ዘመቻ ያደርጉታል። በአማራና በትግራይ ህዝብ ላይ የሚደርሰው ጥፋት አማራውንና ትግራይን እንደ ኤትኒክ ግሩፕ እንደ ብሔር ብቻ አይደለም የሚያጠፋው። ባህላቸው፣ እሴታቸው፣ ማንነታቸው፣
እምነታቸውን ጭምር ነው የሚያጠፋው። በእነዚህ ህዝቦች ላይ የታወጀው ጦርነትን የሚያሰሉ ብቻ ሳይሆን ከዛ ውስጥ እየመዘዙ የየራሳቸውን ምክንያት አማራን ለማጥቃት ትግራይን ለማጥቃት ምክንያት የሚመዙ ሰበዝ የሚመዙ አካላት አሉ። የበርካታ ኃይሎች ድምር ነው። ዩናይትድ አረብ ኤምሬት አብይ ጋር ስላላት በኢትዮጵያና በቀጠናው ላይ ስላላት የኢኮኖሚና የጂኦፖለቲካል ፍላጎት ብቻ አይደለም ይሄን ጦርነት የምትደግፈው፣ ሌላ ኢንቴንሽን አላት ከጀርባ፣ ሌላ ፍላጎት አለ። ከዩናይትድ አረብ ኤምሬት ጀርባም ያሉ አካላት ሌላ ፍላጎት አላቸው። በርካታ ኃይሎች ናቸው ይሄን ጦርነት የሚያከናውኑት። እነዚህ ህዝቦች ላይ በህግ ማስከበር ዘመቻ ጦርነት አውጀሃል። ስለዚህ በቀያቸው በአድባራቸው በሚያመልኩበት ስፍራ ሁሉ ውድመት እየፈጸምክ ነው። በሌሎች አካባቢዎች ላይ ደግሞ ይሄንኑ ማህበረሰብ ኮንትሮል ታደርጋለህ። በሌላ ስም በሌላ ፍላጎት ስም ጥቃት ታደርግበታለህ። በአሩሲ እየተደረገ ያለው ኤትኒክ ክሊንዚንግ ነው። የዘር ማጥፋት ወንጀል ነው እየተፈጸመ ያለው። የዘር ማጽዳት ስራ ነው እየተሰራ ያለው። አስቀድሞ አማራውን ኮንትሮል ቼክ የማድረግ ኔጌቲቭ በሆኑ የማጥቂያ መሳሪያዎች ሃይማኖትን እንደ ማጥቂያ መሳሪያ በመጠቀም ማህበረሰቡን በአንደኛው ላይ በማስነሳት አካባቢው ላይ በሃይማኖት ስም የተደራጁ ኃይሎችን አክራሪዎችን በማደራጀት መንግስታዊ ድጋፍ እየተሰጠ ይሄ ቡድን በነገራችን ላይ አማራ ክልል የሚደረገው ጦርነት ውስጥም አለበት፣ በትግራይ የሚደረገው ጦርነት ውስጥም አለበት። ይሄ ቡድን ኤርትራንም ውረር የሚል ቡድን ነው። በነገራችን ላይ ግን መንግስታዊ መዋቅር ውስጥ ገብቷል። በአማራ ክልል የሚደረገውን ግድያና ሞት እኮ ሽፋን የሚሰጡ የሃይማኖት መሪዎች፣ የሃይማኖት አስተማሪዎች አሉ። ፕሮቴስታንት ፓስተሮች አሉ፣ ኡስታዞች አሉ፣ ዲያቆናትም ይኖራሉ። ሰማው የብሔር እና የፖለቲካ ጥቅም ፍላጎት ያይሸበባቸው የዲያቆናቶቹ ፍላጎት ሃይማኖቱን ተገና አድርጎ እንዲገደል አይደለም። ትምክተኛ ነው ህዝቡ ብለው ነው እንዲገል ሚሊታንት ነው መገደል አለበት ይላሉ። ሌሎች ፍላጎቶች አሏቸው። በርካታ ፍላጎቶች ናቸው በአንድ ጊዜ ኮንቨርጅ ያደረጉት። ስለዚህ እነዚህን ህዝቦች ሲያጠቁ እያንዳንዱ የሚያጠቃበት ምክንያት የተለያየ ነው። ኢቭን እያንዳንዱ ጀነራል አማራንና ትግራይን የሚወጋበት ምክንያት የተለያየ ነው። ግማሹ በህግ ማስከበር ስም እየወጋው ነው፣ ግማሹ ሃይማኖቱን ስለሚጠላ ነው የሚወጋው፣ ግማሹ እሴቱን ስለሚጠላ ነው የሚወጋው፣ ግማሹ ባህሉንና ታሪኩን ስለሚጠላ ነው የሚወጋው። በርካታ ምክንያቶች አሉ ህዝባችንም እየወደመ ያለበት ምክንያት። አሩሲ ላይ ክርስቲያኖችን በመግደል ረገድ ግንባር ቀደም ሚና እየተወጣ ያለው እና ያዋጣኛል ብሎ ይሄንን ግድያ የሚፈጽመው አካል በዋናነት ሁለት ቡድኖች ናቸው። አንደኛው ኤትኒክ ክሊንሲንግ ፒዩሪቲ መፍጠር አለብኝ፣ ይሄ ተደባልቆ የሚኖረውን ህዝብ ማጽዳት አለብኝ፣ ያ የሰላምና የደህንነታችን ዋስትና ነው ብሎ የወሰደ ኦህዴድ የሚባል ስርዓት አለ። አማራው በስፋት የሚኖርባቸው አካባቢዎች ላይ ጥቃት መፈጸም አለብኝ ብሎ የሚያምን ስብስብ። ስለዚህ ያዋጣኛል ማፈናቀሉ። ወለጋ ላይ በሃይማኖቱ ካጠቃና ወለጋ ላይ ያለውን ከእስላሙ ጋር ልንጋጭ ነው። ስለዚህ ወለጋ ሙስሊም አማራውን ስለሆነ የምንገድለው አማራ ብለን እንገለዋለን ይላል። እዚህ ደግሞ ክርስቲያን ብለን እናጠቀዋለን። አማራ ካልን በጣም በርካታ አካባቢ ላይ በስፋት ስለሚኖር በአንድ ጊዜ ይነሳብናል። ስለዚህ በሃይማኖቱ እንደተጠቃ አድርገን ደግሞ ከዚህ እናፈናቅለዋለን። ዞሮ ዞሮ ቤተክርስቲያኑም ታርጌት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም አንደኛው የአማራ ምሽግ ተብላ ዘውድ ቤተክርስቲያን እና መንግስታዊ መዋቅር ነው ሶስቱን በጋራ አድርጋ እነዚህ ሶስቱ ናቸው የጭቆና ኢንስትሩመንቶች ተብሎ ተፈርጆ